አሰላሙ አለይኩም ወራህመቱላሂ ወበረካቱ። የዛሬ ታሪካችን በእስልምና ታሪክ ውስጥ እጅግ ልብ የሚነካው እናትና ልጅ ፍቅር የትኛው እንደሆነ ያውቃሉ? እሱማ የውድ ነቢያችን ሰለላሁ ዐለይሂ ወሰለም እና የእናታቸው የአሚና ታሪክ። ነቢያችን ገና ሳይወለዱ አባታቸውን አብዱላህ፣ እናታቸው አሚና ግን ያንን የየቲም ሐዘን በታላቅ ፍቅርና እንክብካቤ ሸፈነችላቸው። ነቢያችን ሰለላሁ ዐለይሂ ወሰለም 6 ዓመት ሲሆናቸው እናታቸው አሚና አባታቸውን ቀብር ለመዘየርና ዘመዶች ለመጠየቅ ልጃቸውን ይዘው ወደ መዲና ተጓዙ። በመዲና በነበራቸው ቆይታ እናታቸው ፍቅሯን ሁላ አፈሰሰችላቸው። ነገር ግን ወደ መካ እየተመለሱ ሳለ አቧ በሚባል ስፍራ ላይ እናታቸው አሚና በብርቱ ታመመች። ያቺ ውድ እናት በመጨረሻው ሰዓት ልጇን እያየች የአባቶችህን ክብር የምታድስ አንተ ነህ ስትል በረከቷን ሰጠችው። በዛ በረሃ ላይ እናታቸውን ሲያጡ ነቢያችን ሰለላሁ ዐለይሂ ወሰለም ልብ ምንኛ አዝኖ ይሆን? አላህ እናቶቻችንን ይጠብቅልን።